አድምጥ። አንተ ደክሞ አይደለም፣ አይኖች ክፍት ሆነዋል። ተኝተሃል። እያንዳንዱ ቀን አንድ ነገር ይመስላል። ትነሳለህ፣ ከዚያም ስልክህን ትመለከታለህ፣ ስክሮል ታደርጋለህ፣ ትቸኩላለህ፣ ያለ ምክንያት ትቆጣለህ። ህይወት ማብቂያ የሌለው ድግግሞሽን የሚመስል ነገር ሆኗል። ሳምንታት አለፉ፣ ወራትም አለፉ፣ ዓመቱ ተቀየረ። ህይወትህ ምንም አልተቀየረም። ራስህን እየሞከርኩ ነው ትላለህ። ነገር ግን መሞከርና መቀየር አንድ ነገር አይደሉም። አውቶ ፓይለት ወይም በደመ ነፍስ ላይ መኖር ለጊዜው ደህና ይመስላል። ከራስ ጋር ከሚደረግ ከባድ ውይይቶች ትሸሻለህ። ጂም ለመሄድ እንኳን ታመነታለህ። ነገ ጀምራለሁ እያልክ ራስህን ትሸነግላለህ። ማንም ሰው ከእድገት በላይ ምቾት እንድትመርጥ አላስገደደህም። ያ ውሳኔ ያንተ ነበር እና ይህ ነገር ሊያነቃቃ ይገባል። ምክንያቱም ከህይወት መንገድህ በመጥፋት ላይ ኃላፊነቱ ያንተ ከሆነ አቅጣጫህንም ለመቀየር ኃላፊነቱ ያንተ ነው። ዛሬ ማታ ይህን በተደጋጋሚ ልምድ ትቆርጣለህ። ቀጣይ ሳምንት አይደለም ቀጣይ ወር፣ ዛሬ ማታ ከመኝታ 1 ሰዓት በፊት ስልክህን አጥፋ። በጸጥታ ተቀመጥ። ራስህን አንድ ከባድ ጥያቄ ጠይቅ። እንዲህ በመኖር ከቀጠልኩ ለ5 ዓመታት መጨረሻ የት ይሆናል? ያንን የማይመች መረር ስሜት ስማ፣ ከእሱ አትሽሽ። ከዚያም 3 ነገሮችን ጻፍ። ነገ የሚጀምሩና ህይወትህን ወደፊት የሚያንቀሳቅሱ። ወደፊት መሄድህን ቀጥል። ሰውነትህን አሰልጥን። በችሎታህ ላይ ስራ። ማንኛውም ተግዳሮት አስወግድ። ትንሽ እርምጃዎች፣ ድራማ አያስፈልግም፣ ተግባራዊ አፈጻጸም ብቻ። አውቶ ፓይለት ወይም በደመ ነፍስ መኖር እቅድ ሲጀምር ይጠፋል። አንተ አዲስ ህይወት በአንድ ሌሊት አያስፈልግም። አንድ ተግባራዊ ውሳኔ ብቻ በአንድ ጊዜ ያስፈልጋል። ነገ ጠዋት ስትነሳ ፍጹም ለውጥ ይለወጣል። በህይወት ላይ ቁጥጥር እንዳለ አንዳች ኃይል ይሰማሃል። ነቃ እንዳልክ ትረዳለህ። ይህን ለ1 ሳምንት አድርግና እምነት ይጨምራል። ለ1 ወር አድርገውና ሰዎች ያስተውላሉ። ለ1 ዓመት አድርገውና ህይወት ይቀየራል። ሰዎች ሊያውቁህ እንኳን ይከብዳቸዋል። ይህ እድል ስለነበር አይደለም፣ ነገር ግን በአቅጣጫው መንሳፈፍ አቁምክ። ወደፊት በሌሊት ይገነባል፣ በጸጥታ ውስጥ ማንም ሳይመለከት። ስለዚህ ዛሬ ሌሊት ወደ ምቾት አትሽሽ፣ ራስን ተጋፈጥ። እቅድ አዘጋጅና ከአውቶ ፓይለት ወይም ከደመ ነፍስ ህይወት መኖር እንዳቆምክ አሳያቸው። እኔ ዝግጁ ነኝ ብለህ ኮመንት አድርግ እና ዳርክ ራይዝን ተከተል።